የምታዩት ዛሬ በሪያድ ከተማ ማለት ነው መንፉሃ ተብሎ የሚጠራው ማሐጣው አካባቢ ላይ ነው ቁጭ ብለን ያለነው። ሁላችንም ወደ ኢትዮጵያ መሄድ የምፈልጉት ሰዎች ስንሆን የሌላ ሀገር ዜጎች ሁለት አሉ፣ ኬንያና ናይጄሪያ። ብዛት ግን ያለነው ኢትዮጵያውያን ነን። ህፃናቶች አሉ። ኤምባሲ በምንጠይቅበት ሰዓት ምንም ምላሽ ሊሰጠን አልቻለም። እናንተ ኢቃማ ኖራችሁ በህጋዊ መንገድ እንትን ያላችሁ በራሳችሁ ጠሪቅ ነው መውጣት ያለባችሁ ተብሏል። ያው ትኬት ቆርጠን ምን ብለን ስንሄድ ሊያስተናግዱን አልቻሉም። ምክንያቱም በባህርና በሐጅ ለመጡት ነው እንትን እያሉ ያሉት። ያው እንደምታዩት ህፃናቶች እዚህ ጋር አሉ እያለቀሱ። እንደውም የሚገርመው በጣም የሚሞቅ ቦታ ላይ ነው ያለነው። እንደ ልብ ራሱ እንትን ማለት አይቻልም። በዛ ላይ መንገድ ዳር ላይ ያለነው ለሸባብና ለአጋጉል ነገሮች የተጋለጥን እና የኢትዮጵያ ኤምባሲ አንድ ነገር እንዲላል እንፈልጋለን። ሁላችንም እዚህ ጋር ቆሻሻ ላይ ተጥለን ነው የምንታየው እና ሁላችንም እንግዲህ ምላሽ እንደምትሰጡን ተስፋ እናደርጋለን። እዚህ ጋር በጣም ህፃናቶች፣ በጣም የሚያሳዝን ነገር ከሰባ በላይ ህፃናቶች ናቸው ያሉት እና ሙቀቱ በዚህ ሙቀት ላይ መንገድ ዳር ላይ ነው ተጥለን ያለነው እና ይሄንን ቪዲዮ የሚያይ ሰው አንድ ነገር ምላሽ እንደሚሰጥ ተስፋ እናደርጋለን። እና ትናንትና አሁን እዚህ ጋር ፖሊሶች እየጠበቁን ነበረ። ዛሬ ግን ምንም የሚጠብቀን ፖሊስ የለም። ያው ህፃኗን እንደዚህ ነው ባምበርስ ምንም እየተቀየረላቸው አሉት። በጣም ብዙ ህፃናቶች አሉ። ሙቀቱ በጣም ኃይለኛ ነው። በትንሽ ደቂቃ ውሃ የግዴታ መጠጣት ይኖርበታል። ነገር አይተህ ዝም ካልክ ግን የህሊና ጸጸት ነው የሚሆንብን። ለማን ሳሚ ምናምን ሳይሆን ሁሉም የኢትዮጵያ ህዝብ የሆኑ በሙላ ህሊና ያለው እንዲረዳን የእጁን እንዲያደርግልን እንትን እንላለን። ከወር በላይ ሆኖናል መመላለስ ከጀመረን። እስር ቤት ያሉ ደግሞ ወደ 300 የሚቆጠሩ ኢትዮጵያውያን አሉ። ምንም ወደ ሀገራቸው የሚሄዱበት ነገር የተስተካከለላቸው ነገር የለም። እኛም ለውጪ ተዳርገናል። እንመጣለን፣ እንሄዳለን። ለትራንስፖርትና ለአጓጉል ነገሮች ነው ያለው። የምንበላውንም ጨርሰናል። በዛ ላይ ስራ የለም። እዚህ ሀገር ደግሞ ካልተሰራ ውሃ እንኳን እንደ ኢትዮጵያ ከቦኖ የሚቀዳ ወይም የሚጠጣ ነገር አይደለም። እስቲ እናንተ ያው እዛ ጋራም ታማ ተኝታ ነው ያለችው። እዚህ ጋር ይቺ እህታችን እንደምታዩት መቆም ምንማችንም ታማ ነው ያለችው። እና እንግዲህ የተቻለንን ነገር እናድርግ። የመሰላችሁን ያው ህፃናቶች እንደዚህ ነው ያለው። ከነ ህፃናቶቻችን ሜዳ ላይ ወጥተን ቁጭ ብለናል። ኦሮምኛችሁ እና ይሄ ነው ያለው ነገር። ኢንፎርሜሽኑ መናገር ያለባችሁን ነገር መናገር የምትፈልጉ ከሆነ ተናገሩ።